በአሁኑ ሰዓት ዓለማችን ላይ በታሪክ ታይቶ የማይታወቅ ትልቅ የሀብትና የቴክኖሎጂ ሽግግር እየተካሄደ ነው። በየማህበራዊ ሚዲያውና በየዜናው የምንሰማው አንድ ትልቅ ማስጠንቀቂያ አለ። ኤአይ ወይም አርቲፊሻል ኢንተለጀንስ የሰውን ልጅ ስራ ሊቀማ ነው የሚል። ለመሆኑ እውነታው ምንድን ነው? ኤአይ ስራን ሊወስድ የመጣ ጠላት ነው ወይስ በ26 ህይወትና ኬስን ሊቀይር የመጣ ታላቅ ዕድል? እንድነግርህ ፍቀድልኝ። ኤአይ በራሱ ወጥቶ ስራን አይወስድብህም። ነገር ግን ኤአይ በአግባቡ መጠቀም የጀመረ ሰው ያንተን ስራ በቀላሉ ሊወስድብህ እንደሚችል ይወቅ። በዚህ ቪዲዮ ውስጥ ኤአይ ምንድን ነው የሚለው ፍንትው አድርገን ከማየታችን በላይ ይህንን ቴክኖሎጂ ተጠቅመን እንዴት ራሳችንን የነገ ባለጠጋ እንደምናደርግ በጥልቀት እንመረምራለን። ታዲያ እስከ መጨረሻው አብረን ቆይ። እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ቻናል ስለ ዘመናዊ ሀብት አጠባበቅ፣ ስለ ቴክኖሎጂ እና ህይወታችንን በዲጂታል መንገዶች ስለምናሳድግበት ጥበብ እንነጋገራለን። ለቻናሉ አዲስ ከሆናችሁት አሁኑኑ ሰብስክራይብ በማድረግ የዚህ ጠንካራ ጉዞ አካል ሁኑ። እዚህ ቪዲዮ አንደኛ ደረጃ ያስቀመጥኩት ኤአይ ምንድነው የሚለው ነው። ለመሆኑ ኤአይ ስንል ምን ማለታችን ነው? ሳይንሳዊ ቃላቱን ትተን ለአምስት ዓመት ልጅ በሚገባ ቀላል ምሳሌ እንየው። አንድ አስደናቂ ሮቦት መጫወቻ አለ። ይህ ሮቦት ግን ተራ መጫወቻ አይደለም። መጀመሪያ ላይ ምንም ነገር አያውቅም። ነገር ግን በየቀኑ ስታወራው፣ ስታጫውተውና ነገሮችን ስታሳየው ያጠናል፣ ይማራል። ከጥቂት ጊዜ በኋላ ግን ይቺ ድመት ናት፣ ይህ ደግሞ ውሻ ነው ብሎ መለየት ይጀምራል። ዛሬ ደስተኛ አይደለህም፣ ምን አደርግልህ ብሎ ይጠይቃል። እንግዲህ አንተ ሳትነግረው የሚቀጥለውን ጨዋታ መጫወት እንዳለብህ አስቦ ያዘጋጃል። ማለትም የሰውን ልጅ አእምሮ አስተሳሰብ መማርና ማስተዋልን ወስዶ ኮምፒውተር ወይም ስልክ ላይ መጫን ኤአይ ማለት ነው፣ ወይም አርቲፊሻል ኢንተለጀንስ እንላለን። ልክ እንደ አንድ ሁሉንም የዓለም መጽሐፍ ያነበበ መቼም የማይደክመው እና 24 ሰዓት ሙሉ አጠገብ ቆሞ የሚያገለግልህ እጅግ በጣም በረዳት እንዳለ አስበው። የምጠይቀውን ማንኛውንም ከባድ ጥያቄ በሰኮንዶች ውስጥ ይመልስልሃል። ድንቅ ጽሁፎችን ይጽፍልሃል። የቢዝነስ እቅድ ያወጣልሃል። በዚህ ቪዲዮ የምናየው ሁለተኛው ነጥብ ፍርሃቱን ወይስ እድሉ ስራችንን ይወስደዋል። ታዲያ ዓለም ለምን ፈረች? አዎ አንዳንድ የተመሩ ስራዎች መጥፋታቸው ወይም በኤአይ መተካታቸው አይቀሬ ነው። ለምሳሌ የደንበኞች አገልግሎት ከስተመር ሰርቪስ፣ ቀላል የዳታ ምዝገባዎች እና የተደጋገሙ በእጅ የሚሰሩ ስራዎች በኤአይ እየተሰሩ ነው። ነገር ግን ታሪክን ወደ ኋላ መለስ ብለን እንዲህ ኮምፒውተር መጀመሪያ ወደ ዓለም ሲመጣ በሺዎች የሚቆጠሩ ጸሐፊዎችንና ሂሳብ አሃዞችን ስራችን ሊጠፋ ነው ብለው ሰልፍ ወጥተው ነበር። የሆነው ግን ምንድን ነው? አሮጌዎች ስራዎች ሲጠፉ በሚሊዮን የሚቆጠሩ አዳዲስና የተሻሉ የኮምፒውተር ስራዎች ተፈጠሩ። አሁንም በ26 የሆነ ያለው ይኸው ነው። ኤአይ አሮጌውን የአሰራር መንገድ ያጠፋል፣ ነገር ግን አዳዲስ እና እጅግ ግዙፍ የሆኑ የሀብት ዕድሎችን ይዞ መጥቷል። በዚህ ቪዲዮ የምናየው ሶስተኛው ነጥብ ደግሞ የዲጂታል ዕድል ለእያንዳንዱ ኢትዮጵያዊ ምንድን ነው የሚለው ነው። በአሁኑ ሰዓት በእጃችን ላይ ባለው ስማርት ስልክ ብቻ ኤአይ ተጠቅመን ትልቅ ተጽዕኖ መፍጠር እንችላለን። ለምሳሌ በእነዚህ መንገዶች፣ አንደኛው የይዘት መፍጠር ወይም ኮንተንት ክሪኤሽን፣ ለቪዲዮዎች የሚሆኑ ምርጥ ስክሪፕቶችን፣ የብሎግ ጽሁፎችን እና የማህበራዊ ሚዲያ ይዘቶችን ኤአይን በማዘዝ ብቻ በጥራትና በሰኮንዶች ውስጥ ማዘጋጀት ይቻላል። ሁለተኛው ዲጂታል ፕሮዳክት አለ። እውቀትን ወደ ዲጂታል መጽሐፍ ወይም ኢቡክ ቀይር። ለተለያዩ ድርጅቶች ደግሞ የዲጂታል ማርኬቲንግ ስልቶችን መንደፍና ማማከር። ሶስተኛው ደግሞ ችግር ፈቺ መሆን ፕሮብለም ሶልቪንግ እናለን። ለሰዎች ሰዓታትን ወይም ቀናትን የሚፈጅባቸውን ከባድ ስራዎች ለምሳሌ የውህብ ትንተና፣ ትርጉም ወይም ዲዛይን አንተ በኤአይ መሳሪያዎች በጥቂት ደቂቃዎች ውስጥ አጠናቀ በማቅረብ አገልግሎትን መሸጥ ትችላለህ። ወዳጄ ዓለማችን በከፍተኛ ፍጥነት የተቀየረች ነው። አሮጌው የገንዘብ ማግኛ መንገድ እና ልማድ ብቻውን ለነገው ህይወታችን ዋስትና አይሆንም። ወይ ከቴክኖሎጂ ጋር አብረህ ትዘምናለህ ወይም ደግሞ ወደኋላ ቀርተህ ትቆጫለህ። ምርጫው ሙሉ በሙሉ ያንተ ነው። በሚቀጥለው ቪዲዮ ይህንን ቻትጂፒቲ የተባለውን የኤአይ መተግበሪያ ብቻ ተጠቅመን በስልካችን ብቻ እንዴት የመጀመሪያ ዲጂታል ገቢ መፍጠር እንደምንችል ደረጃ በደረጃ በተግባር አሳያችኋለሁ። ያ ወሳኝ ቪዲዮ እንዳያመልጥ አሁኑኑ ይህንን ቪዲዮ ላይክ አድርግ፣ ደግሞ ለጓደኛ ሼር አድርገው። ቻናሉን ደግሞ ሰብስክራይብ ማድረጉ እንዳትረሳ። የዛሬው ቪዲዮችን ይህን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።